በአርሰናል ደጋፊዎች ብቻ ሳይሆን በመላው የእግር ኳስ ተከታዮች ዘንድ የማትረሳ ክስተት። ማርች 4 2023 አርሰናል ከበርንማውዝ አርሰናል 2-0 ከመመራት ተነስቶ ካምባክ የሰራበት የብስራት ኤፍኤም የሞዛይክ ስፖርት ኮሚታተሩ ዘላለም ያደታ የማይጠገብና የማይረሳ የመጨረሻዋ የሽርፍራፊ ሴኮንዶች ዘገባ ልዩ ነበር። መደበኛው 90 ደቂቃ ተገባዶ ተጨማሪ 6 ደቂቃዎች ታክለውበታል። ዘላለም እንዲህ ይላል። ኦዲጋርድ፣ ኔልሰን፣ ወይኔ አመለጣቸው። ደግሞ ይላል የመጨረሻዋ የማዕዘን ምት አድማጭና ተመልካቹን ቁጭ ብድግ ያደረገ በእግር ኳሱ ዓለም አይረሴ የሆነ ክስተት። ጋዜጠኛው ዓለም ኔልሰን ነቀነቀው፣ ኤሚሬትስ ተናወጠች፣ አርቴታ በደስታ ቦረቁ። ዛሬስ አርሰናል ከበርንማውዝ ኤሚሬትስ ላይ በሚካሄደው ጨዋታም ምን አዲስ ነገር እንመለከት ይሆን?